እቺ ሸፍጥ እቺ ሙፋቂ ከጀርባ ሌላ ነገር ስላላት ነው። ስለዚህ በኤርትራ ከኤርትራ ውጪ በውጭ ሀገር የሚንቀሳቀሱ የተሐድሶ መናፍቃን ጭምር እያንገበገቧት ይችላል ማለት በቃ ቤተክርስቲያናችን የሁሉም ሰው ዘር ናት። የሁሉም የሰው ዘር በቃ ቢጠበቅብን እውነተኛ እግዚአብሔር ነው ብቻ ነው። በቃ አንተ አማራ ነው፣ ኦሮሞ ነው፣ የውጭ ሀገር ዜጋ ነው፣ ኢትዮጵያ ነው፣ ወጣ ግባ የለብንም። ሌላው ቀርቶ እንኳን አንገታችን ላይ ክር እኮ አታይም። ጥበቃ አቁማ አንተ ላይ አንገት ላይ ክር የለም ተመለስ አትልም። አሉ እኮ ብዙ ሙስሊሞች ፕሮቴስታንት ወገኖቻችን ገብተው ቁጭ ይላሉ። ቤተክርስቲያን ውጡ እኮ አንልም። ስቀመጥ እዚህ ቤተክርስቲያን እረፍት ይሰማኛል ብለው የሰላም ቤት ነው ቤቱ። እንኳን ያመነ ቀርቶ ያላመነ እንኳን ሲገባ ከምታስወጣ ጠበል የሚጠመቀው ሁሉ ኦርቶዶክስ ነው። ፓስተሮች፣ ኡስታዞች፣ ኡለማዎች አሉ እኮ ሼኪዎች እኮ አሉ የሚጠመቁ ጸበል ከነ እስልምና ምልክታቸው ጨምሮ ከነ ምናቸው እዛ ጋር ጠላችሁ ነው አንልም። ይጠመቃሉ። ሸንኮራ የሆነ ሲጂ አሉ። የአንቺ አንኳር የምትያቸው የተሐድሶ መናፍቃን ተደብቀው የሚጠመቁት የሸንኮራ የሆነ ሰደ ስማቸውን ልንገርሽ። ሸንኮራ የሆነ ሳለ የሚጠመቁት እዚህ ከተማ ላይ ምናምን ከሆነ ሰው ያየናል ብለው ተደብቀው እሰየው ያርግላቸው እንዲድኑ ስለምንፈልግ እዚህ ጠበል ውሃ ነው ብለው እዚህ መሀል ከተማ ላይ እየሰበኩ ተደብቀው ሸንኮራ ስሙት አሁን ይጠመቃሉ። አቤት እግዚአብሔር ግን ትዕግስቱ እስማ ቦልድ እግዚአብሔር ቸርነቱ በጣም እኮ የሚደንቅ እኮ ነው በእውነት። እዚህ በሚጽፉ ጽሁፍ እዚህ በሚሰብኩት ስብከት ሰው ጠራርገው ምን ያደርጋል ይሄ ዝም ብሎ እንጨት ነው ውሃ ነው ምናምን እንደው ደብተራ ነው ምናምን እንደው እያሉ ተደብቆ ነው ተወል ይሄዳሉ። ለገንዘባቸው ለሽንቀላቸው ለሚከፈላቸው ገንዘብ ብለው ሰው ወደ ኑፋቄ ከፍተው ተደብቀው ይጠመቃሉ። እግዚአብሔር ግን አይቀስም። የሚገርመው አሁንም የንስሐ ዕድሜ ይሰጣል። አሁንም ያድላችሁ የንስሐ ዕድሜ ሁላችንም ያድለን በእውነት። ለዚህ ነው በቅዳሴያችን ጊዜ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንም ማለት ነው። እውነት ነው። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንም። እውነት ያርግልን በእውነት እንደ ቸርነቱ። ተደብቆ እኮ የሚያደርጉ ሰዎች አሉ። ክፍት ነው ቤቱ። ተሸውደን እኮ አይደለም። እዚህ እንጦጦ ቢመጡ ቦሌ መድኃኒዓለም መጥተው ቢጠመቁ የጠበል ጥምቀት ሲጠመቁ የፈውስ ቦታ የለም። ተሐድሶ መሆኑ እንኳን እያወቅን ሙስሊም መሆኑ እንኳን እያወቅን እንኳን አንቺን ቀርቶ ማለት ነው። ስለዚህ አትቆምሩ፣ ኦቶሳሩ ላይ አትቆምሩ። ሰው ይናክል ሞኝ አይደለም። እኔ አሁን እንደዚህ ከምተነትነው የበለጠ ብዙ አንደበተ ርቱዕ አለ። በደንብ አድርጎ የሚተነትን ሰው አለ። እኛ አይደለም የምናስተዋውቃት ኦርቶዶክስ ይተከል። እኔ ኦርቶዶክስ ለጥቅሜ ነው። ኦርቶዶክስ ካልሆንኩኝ መዳን ስለማልችል ነው እንጂ ኦርቶዶክስ ላይ አላረግ የሆነ ነገር ልጨምር አይደለም። እኔ ለኦርቶዶክስ አዲስ መግዛት ትምህርት የለም። በአበው የተገለጠውን የተማርነውን ትምህርት መግለጥ እኔ ስራ አለቀ። ማቅራራትም የምጎርበትም ነገር የለኝም። ከኔ የሆነ ነገር የለማ። ይህን የሆነ ስልኩ ነው ይበቃለቅ። ስልክ ከዚህ ውጭ እኔ የለም። ትምህርቱ ኦርቶዶክስ ቤተክርስቲያን ትምህርት ነው እና አንድ ተሐድሶ ስላየው ነው እንዲህ ብሎ የጻፈ ተሐድሶ ስላየው ነው ፌስቡክ ላይ አንቺን ከአሰብ የጠራሽ አምላክ ምናምን እኛንም ጠርቶ እዚህ ጋር ምናምን አደረሰን። እውነት አንቺ ላይ ከድንጋይ ከወረወሩት መካከል ሰዎች እኔ አንዱ ነኝ። ዛሬ ጌታ ተገልጦልኝ ምናምን አትዋሹ፣ አትዋሹ። በኤርትራ ኦርቶዶክስ ብትሄዱ የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶን አትቀበልም። አትዋሹ። አሰብም ትኑር፣ ምጽዋም ትኑር፣ የትም ትኑር፣ አስመራም ትኑር የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው ነገር የምታምነው ምን ተዋሻላችሁ? ከዚህ ስለመጣው ምናምን አታስመስሉት። ምናልባት በውጭ ያለው ኤርትራውያንን ወደ ተሐድሶ ለመሳብ ነው፣ በዚህ ለመቆመር ነው። ምን አመጣው አንቺ? የትም ተወለጅኝ ምን አገባን ስለ አንቺ መወለደኛ? እኛ እኮ ስትዘምሪ እኮ ስታገለጊ እኛ የምናየው መዝሙሩን ስንኙን ኦርቶዶክስ መሆንሽን እንጂ ከዛ ውጭ እኛ ምን አገባን? ከማይጠፋው ዘር እኮ ነው የተወለድሽው እኮ ዘርፌ
በ80 ቀንሽ ስትጠመቂ እኮ የስጋ ልደት እኮ ቆርጠሽ ጥለሻል። የስጋ ልደት እኮ የለንም እኮ ከማይጠፋው ዘር ተወልደን ከክርስቶስ የማታንቀላፋ አምላካችን፣ ሁሌ ተግተህ የምትጠብቅ አምላካችን፣ የማትደክም አምላካችን፣ እንቅልፍም የለብም ድካምም የለብም። ስም ደግሞ ሁልጊዜ ሕያው ነው። እስኪ ሊጦን ገብተሽ ተመልከች እስኪ የማክሰኞ ካህኑ የሚለው ሮብ ምን ይባላል? ለትሩጽ እግዚኦ ምሕረትከ፣ ምሕረት እባክህ ፈጥና ወደኛ ትምጣ። እቺ ቤተክርስቲያን ክርስቶስን ማታውቀው በጣም የሚያሳፍረው በእውነት ለትሩጽ እግዚኦ ምሕረትከ እኮ ነው የሚለው። ምሕረት ለኛ ወደ ፈጥና ትምጣ ወደኛ። ደምስስ አበሳን፣ በደላችን ሁሉ ደምስስ እናጥፋለን። ሰው ቁጭ ብሎ አንብበኩች ዛሬ ከሶፍት ኮፒ ሞልቷል። ሰው ጎጉል ላይ ቁጭ ላይ ይጸድቃል። ሰው በዩቲዩብ እኮ መጽደቅ ይችላል። እስቲ ልረዳት እስቲ እነሱ እንደው እየዋሹኝ ነው በአራዳ ቋንቋ እየሰከሱኝ ነው ብለሽ አስቢና እስቲ ገብተሽ እስቲ እንደው አንብቢ እስቲ። እኛ ዝም ብለን እንደው እየሞላንሽ ከሆነ ማለት ነው ሐሰት ከሆነ የምናወራው ነገር እና አሁን ዋናው ነገር አጀንዳ መቀየር ስለሆነ አሁንም ቢሆን ፕሮቴስታንቶች እርስ በርሳችሁ ያለውን የሉተራንና ፔንቴኮስታል ልዩነት መጀመሪያ አጥሩ። እኛ በዘርፊያ አንደነቅም። ከመጣች ሰየው የእግዚአብሔር ቤት ነው ትመለስ። ምንም እንደልቀው ምንም የምነፋው ነጋሪትም ምን ጎስመው እምቢልታ የለንም። እኛ ምንም ብርቅም ድንቅም አይደለም። ለዘርፌ ብሎ የተዘጋጀ ስፔሻል የሆነ ቄደር የለንም። ስፔሻል የሆነ ቁርባን የለንም። ማንም ሰው የሚጠመቀው ትጠመቃለች ከተመለሰች ከመጣች። ካልተመለሰችስ እግዚአብሔር ምሕረቱን ያብዛላት፣ በምሕረቱ ይመልከት። አለቀ። እንኳን እሷ ማንም ይውጣ ከፈለገ ማንም ማለት ነው። ስለዚህ የሆነ ፊሽካ ተነፍቶለት ክር ይበጠስ የለም፣ ፊሽካ ነው የሚመለሰው የለም። የጠፋ ሰው ካለ ቤታችሁ ናት። በጋራት ስትመለሱ የእውነት ተመለሱ። በሚገባ ተምራችሁ፣ በሚገባ ጠይቃችሁ፣ በሚገባ ንስሐ ወስዳችሁ፣ በሚገባ የቤተክርስቲያንን ቀኖና ሰዓቱን ጠብቃችሁ መመለስ ነው። ምንም አዲስ የሆነ የሚሰራ ነገርና ጥምቀት የለም። አዲስ ቄደር የለም። አዲስ ቁርባን የለም። ስፔሻል የሆነ ቁርባን ለዘርፌ ብሎ የሚዘጋጅ የለም። ለማንም ሰው የሚሰጠው ነው የሚኖረው። ስለዚህ ኢየሱስ ስለጠራው እንዲሆንኩኝ ተብሎ ምናልባት ፕሮቴስታንቶችን ልባቸውን ለማጮህ የዋን ፕሮቴስታንት ሆድ ለማንቦቅቦቅ ሆድ ለማባባት ተፈልጎ ከሆነ የከሰረ ፖለቲካ ነው። አያጸድቅም፣ ያስጠይቃል። የምድሩ ጌታ ባይጠይቅ የሰማዩ ጌታ ይጠይቃል። እውነት አንቺ እኔ ቤት ኦርቶዶክስ ቤት እውነት ስሜ አይጠራም? ይጠይቃል እግዚአብሔር። ሰው በመጥራት መገፋት እስካለ በአኩሪት አትቀበዩ። ብንሰደብ ለሱ አይደለ? ብንነቀፍ ለሱ አይደለ? ትዝ ይልሻል የድሮ ከአንቺ በፊት የነበረችው እህታችን ዘማሪት ፋንቶልዲ ምን የሚል መዝሙር አለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለይ መዝሙር ትዝ ይልሻል? ዘርፌ ትዝ ይልሻል መዝሙር? ሞት ነው ረሃብ ከክርስቶስ ፍቅር የሚለይኝ ብላ ስትዘምር ለምንድን ነው ፋንቱ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች? ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ። የንስሐ መዝሙር ማለት እውነት ስለሆነ ኢየሱስ ክርስቶስ የሚለው
አንተ ነው ኢየሱስን ስም ጠራኸው ውጣ ተባለ። ቸሩ ሆይ ናና፣ ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራኸው ተባለ? አማኑኤል የለም የሚሳነው ሲስተር ስትዘምር ውጭ ተባለች። ጤነኛ ነን ግን በእውነት እና እግዚአብሔር አምላክ ማስተዋል ጠጉን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይህን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ታይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ስጠራኛ ትባረራለህ ምናምን በማይክ አሁን አረጀ። በቃ የቀረ እኮ በቃ አለቀ። ይሄ እኛ ቤት ስጠራ እንዲህ ትባላለህ፣ ስም ይጠፋል ይባላል አሉ፣ እንደዚህ አሉ ምናምን እሱ አሁን ቀረ። በቃ ይሄ አረጀ አካሄድ ነው። በቃ አሁን ስም እኮ ነቅቷል እኮ እንዴ። አብዴት አድርጊ እንጂ ራስሽን እንዴ ፋራቶኝ እንጂ እንዴ ከተማ ልጅ አይደለሽ እንዴ አንቺ ነቃ በይ እንጂ እንዴ። ይሄ ይደብራል በእውነት። በቃ ነቃ ብለሽ እንትን በይ፣ አገናዝቢ፣ አንብቢ እንጂ ወጣቱ ራሱ ምን ይልሻል ሲሰማሽ ራሱ ማንበብ እየተቻለ ኢየሱስ የሚለውን ስም እንዳልጠራ ስለከለከሉኝ እምነት ብቻ የሚለውን የተከተልኩት ለዛ ነው እያልሽን እኮ ነው ያለሽው። የገባሽ ወደ መናፍቅ አዳራሽ ነው። ገፍቶ እዛ ወሰደሽ ደግሞ ኢየሱስ ለዛው ወደ ኑፋቄ ከተተሽ። ለሱ ክብር ምስጋና ይግባውና ከገባሽበት አረንቋ ክደት ያወጣል እንጂ ወደ ክደት ይከተል ጌታችን። ማይባል ነገር አትበሉ ለማለት ያክል ነው። እግዚአብሔር ከፈቀደ ጤና ከሰጠን ነገ ከቅዳሴ መልስ አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው ምን ሲያሟላ የሚለውን እንመለከታለን። አንድ ትምህርት በቤተክርስቲያናችን ብዙ ጊዜ አሁን ጭቅጭቅ ነው የሚነሳበት። ኦርቶዶክሳዊ ትምህርት ደግሞ መመዘኛው ምንድን ነው? የእኛ የኦርቶዶክስ ቤተክርስቲያን ትምህርት ለመሆኑ መመዘኛዎቹ ምንድን ናቸው? እግዚአብሔር ቢፈቅድ ያን እንመለከታለን። ዛሬ ግን ብዙዎቹ በማህበራዊ ሚዲያ ስለሷ በጣም እየተቆጡ ሲናገሩ ርዕስ ለመሆን ያችን ርዕስ ከቨር ለማድረግ ሲሞክሩ እኛም አብረን የዱላቸው እንትን መሳር ተጠቃሚ አንሆን። በቃ ስለሚፈልጉት አታወሩት። በቃ አለቀ። እነሱ የሚፈልጉት ይሄንን አጀንዳ እንድንይዘው ነው የሚፈልጉት። ከዛ በፕሮቴስታንት ዲኖሚኔሽን መካከል ልዩነት እንዳናነሳው ተከራክሮ እንዲቀር ሰው እንዳይነቃ ማስቻል። ታዲያ ለእኛ ለእነሱ ጎል መግባት አለብን። በቃ ከመጣች ከቆረቆራት ትመለስ። ምን ችግር? መድኃኒዓለም ደጅ ላይ አታለቅስም? ፖድካስት ፊት ለፊት ከማልቀስ እሱ እኮ ይሰማል። በእርግጠኝነት ደግሞ ውስጣዊ ሰላም የለሽም። ታውቂዋለሽ ዘርፌ ውስጥሽንም በደንብ አድርገሽ። እውነተኛው ቤት ማን እንደሆነ ውስጥሽን በደንብ ያውቀዋል። የጊዜው ክብር፣ የጊዜው ዝና፣ የጊዜው መደነቅ የሚጠቅም ይመስላል፣ ግን በኋላ ባዶ ነው የሚቀረው። ማንም አጠገብ አይቆምም። እና ይህንን ልታውቂ ይገባል ለማለት ያክል ነው። ምዕመናን ኦርቶዶክሳውያን በዚህ ልክ ራሳችን እንድንገነዘብ እንጂ ግራ መጋባት ሊኖርብን አይገባም።